ሪዝቅ እኮ ዘግይቶባቸዋል በልጅነታቸው አላገኙትም አንተም ህይወት ላይ የሥራ መጓተት የንግድ አለመሳካት ረህመተን من ربك ያ አላህ እዝነት ከጀርባው አለበት በዚህ እንዳትጠራጠር እስኪ ወሰዱ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እንዲያርዱ አላህ አዘዛቸው እስማዒልን በርጅና ያገኙትን ልጃቸውን አልহামዱሊላህ الذي وهب لي على الكبر ብለው አላህን ያመሰገኑበት ልጃቸው አላህ ረዳላቸው ሊፈትናቸው አባት በርጅና ያገኘውን ያይኑን ማረፊያ ያርዳል አላህ ግን አዘዘ ልጅህን ረድ ታሪኩን ስናነበው መጀመሪያ ሁላችን ተደነግጣለን መጨረሻ ግን አላህ ወፈደይናሁ بذبح عظيم በትልቅ የሆነ በግ ተካቸው ዑለማ ምን ይላሉ ይክስተት ምንነሹ አስደንጋጭ ይመስላል ከጀርባው ግን በርካታ መልካም ነገር አዝሉ ያኔ ነብዩላህ ኢብራሂም ልጃቸውን ለማረድ በወሰዱት ቁርጥ አቋም በተተካው በግ ምክንያት ኡዱሂያ ሁሌ እናርዳል አላህ ምን ፈልጎን እስከ የውም አልቂያማ ምስኪኖቹ እንዲበሉ አላህ ፈልጎ ሙእሚኖቹ ያረዱ ኡዱሂያ እንዲያካፍሉ አላህ ፈልጎ ስታየው ላዩ ሸር ይመስላል ወይም ጥሩ ምቾት ላይ ሰጥህ ይችላል ከጀርባ ግን መልካም ነገር አለ ሃጀራን ወሰድ አለይሃ ሰላም የኢብራሂምን ባለቤት